ዛሬም ከሻርጃ አልወጣንም። ባልታውን አርገን ወደ ሮላ እየሄድን ነው። ጤና ይስጥልኝ ጋይስ። በሀበሻ ኮሚኒቲ ከሚወደዱ ሰፈሮች አንዷ የሆነችው አልታውን በስተምዕራብ ሻርጃ የዱባይ ቦርደር ጫፍ ላይ የምትገኝ ስትሆን በአልካና ማምዛር ሐይቆች ተከባ በረጃጅምና ዘመናዊ ሕንፃዎቿ ደምቃ ትታያለች። አልታውንን ስናነሳ ኤክስፖ ሴንተርን፣ ሻርጃ ፓላስ ሆቴልንና የሀበሻ ጠላ ቤቶቿን እናስታውሳለን። የአልታውን ጎዳና ይዘን የአልካንን የባህር ጠርዝ በግራ አልማጃዝን ደግሞ በቀኝ አድርገን ቁልቁል ስንወርድ ደግሞ ከጁቤል አውቶቡስ መናኸሪያ በኋላ ጥንታዊቷ ሮላ ብቅ ትላለች። ሮላ ስሟን ያገኘችው ሮላ አደባባይ ላይ ገዝፎ ይታይ ከነበረ አሁን ግን ከሌለ የሮላ በለስ ዛፍ ዝርያ ነው ተብሎ ይነገራል። ሮላ በመካከለኛው ሻርጃ የምትገኝ አነስተኛ የምንዱባን ቀበሌ ስትሆን በጥንታዊ ሕንፃዎቿና በባህላዊ ጉልት ገበያዋ ትታወቃለች። የሮላ ገበያ አይነተ ብዙ ርካሽ ወይም ደግሞ አፎርደብል ዕቃዎች የሚገኙበት በእኛ ማህበረሰብ ተመራጭ የሆነ የገበያ ቦታ ነው። ሚስጥር አወጣ ካልተባልኩኝ ወደ ኢትዮጵያ የሚላክ ዋጋው ረከስ ያለ ሽቶና ብትን ጨርቅ ብዙ ጊዜ መነሻው ይሄው ገበያ ነው። በነገራችን ላይ የሻርጃ መንግስት ከሚያካሂደው የጥንታዊ ቅርሶች ክብካቤ ፕሮጀክት አንዱ ሮላን በ1950ዎቹ በነበረ መልኳ ለማቆየት የሚደረገው ጥረት ይገኝበታል። ከነዚህ መሃል የአልሂስን ግንብ ወይም አልሂሰን ፎርት በ1820 ሲገነባ በነበረው መልኩ ታድሶ ቆሞ ይታያል። በተጨማሪም ሱቅ አልአርሳ ጥንታዊ ቅርሶች አንዱ ከሚባሉት የሮላ የገበያ ቦታዎች አንዱ ሲሆን እርሱና ሮላ በጠቅላላው የዩኔስኮ ወርልድ ሄሪቴጅ ስታተስ እንድታገኝ የሻርጃ መንግስት በከፍተኛ ሁኔታ ጥረት እያደረገ ይገኛል። ለዛሬ ያበቃው። ኢማራትን አብራችሁኝ ለመጎብኘት ፎሎ እና ሼር አይረሳ። ጤና ይስጥልኝ።